በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለን ወገብረ መድኃኒት ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ቅዱስ ስሙ የተመሰገነ ይሁን የተመሰገነ ይሁን። እንዴት ሰነበታችሁ? እግዚአብሔር አምላካችን ክብር ምስጋና ለእርሱ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም ስሟ የከበረ የተመሰገነ ይሁን። ቅዱሳን በሰማይ በምድር ያሉ መላእክትም፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ሊቃውንት ክብር ምስጋና የሚገባቸው ሁሉ የተመሰገኑ ይሁኑ። ከቅዱሳን ወገን ደግሞ የበለጠውን ምስጋና ዛሬ በዓለ ዕረፍቱን እያከበርንለት የሚገኘው ልበ አምላክ ቅዱስ ዳዊት የከበረ የተመሰገነ ይሁን። እንግዲህ ሁልጊዜ በየዓመቱ እንደምናደርገው እንኳን አደረሳችሁ ብለን ጥቂት ኃይለ ቃላትን ለመነጋገር ነው። ዛሬ ታኅሳስ 23 ቀን 2018 ዓመተ ምህረት ነው። እግዚአብሔር ፈቅዶ ወዶ አምና በቸር አድርሰን ብለን ለምነነው ሳይንቀን ሳይተወን የቅዱስ ዳዊት ፈጣሪ በቸር አድርሶናልና ስላደረሰንም ለማመስገን እንኳን አደረሳችሁም ለመባባል ነውና እንኳን አደረሳችሁ ወገኖቻችን። ቅዱስ ዳዊትን የምትወዱ ቅዱስ ዳዊትን የምታከብሩ በተለይ የዝክረ ቅዱሳን ቋሚ መደበኛ ተማሪዎች ለሆናችሁ በመጀመሪያ ከዚያ ውጪ ለሁሉም ሕዝበ ክርስቲያን ቅዱስ ዳዊት አባትነቱ ለሁሉ ነውና ቤተ ክርስቲያን የሁላችን እናት፣ እግዚአብሔር የሁላችን ፈጣሪ፣ እግዝእትነ ማርያም የሁላችን እመቤት፣ ቅዱሳን የሁላችን አባት ናቸው። ለሚያምናቸው ሁሉ ቅዱሳን አባት ናቸው። ከነዚህ ወገን ደግሞ በብሉይ ኪዳን ከነበሩ ቅዱሳን ገናና ክብር፣ ታላቅ ክብር ያለው አዳም አባታችን፣ ሄኖክ አባታችን፣ ኖህ፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ከዚያ ዮሴፍ ብለን ሙሴ፣ አሮን እንልና ከዚያ ዳዊት እንላለን። በብሉይ ኪዳን ከፍተኛ ገናና ክብር እግዚአብሔር ካደላቸው ቅዱሳን መካከል አንደኛው ቅዱስ ዳዊት ነው። ልበ አምላክ የተባለ ጻድቅ፣ የዋህ፣ ንጹሕ፣ ትሁት እግዚአብሔር እንባ የሰጠው እንኳን ለራሱ ለሌላ ለዓለም የሚተርፍ ንጹሕ እንባ እግዚአብሔር የሰጠው ንጉሥ ሲሆን ሁሉ በእጁ ሁሉ በደጁ የተያዘለት ንጉሥ ሲሆን ራሱ እንደ ተራሰው የሚቆጥር፣ ጻድቅ ሲሆን እንደ ኃጢአተኛ ራሱን የሚቆጥር፣ ንጹሕ ሲሆን ራሱን ሁልጊዜ እንደ ቆሸሸ የሚቆጥር፣ አንድ ጊዜ ለበደለው በደል የዕድሜ ዘመን ንስሐ የገባ እግዚአብሔር ይቅር ካለውም በኋላ እንኳ ቢሆን ንስሐውን ያልተወ ማለት ነው። እና በእውነት በቤተ ክርስቲያናችን በብሉይ ኪዳን ከነበሩ ቅዱሳን ገናና ክብር ያላቸው የሚባሉ የዘመን መክፈያ ሆነው ያገለገሉ አዳም ብለን አንደኛ የዘመን መክፈያ ነው፣ መጀመሪያው ነው። ቀጥሎ ኖህ እንላለን፣ ቀጥሎ አብርሃም፣ ቀጥሎ ሙሴ፣ ቀጥሎ ዳዊት ነው የዘመን መክፈያ። እና በእውነቱ እንዲህ ያለው ቅዱስ በትህትና በንጽህና በየዋህነት በጾም በጸሎት በመወሰን በብሉይ ኪዳን ሆኖ የአዲስ ኪዳንን ሕግ በመጠበቅ ወንጌል ገና ሳትሰራ ለእርሱ ተገልጻለት እግዚአብሔር የቅድስት ወንጌልን ሕግ ስርዓቷን አፍቅሮ ጸላይትን ጠላትን መውደድን ገልጾለት እግዚአብሔርን ለማስደሰት ጠላቱን ሳኦልን በተደጋጋሚ እግዚአብሔር አሳልፎ ሰጥቶት አልገድለውም ብሎ ትቶታል። አባቶቻችን ምን ይላሉ? እንደኛ ያለ ሰው የሆነ እንደሆነ አንተ ጠላትህን ብታገኘው ምን ታረገዋለህ ይሉታል። በትርጓሜ እንደዛ ይላል። መዝሙር 16 ሲተረጎም ዮስማኒ ጽድቄ ሲተረጎም አንተ ጠላትህን ብታገኘው ምን ታረገዋለህ ይሉታል። አራ አንተ የመቼውን ባገኘው አብልቼ አጠጥቼ እንግድነት ተቀብዬ ሰደዋለሁ እንጂ ምን ላረገው አለ። ቢያገኘው እኮ ሊገለው ማለት ነው። ቅዱስ ዳዊት ግን በአፉ አይደለም በተግባር ታዲያ ይህንን እያሰበ ምን አለ? አነ አቀብኩ ፍናወ እጹባተ
ጭንቅ ጎዳናን ጠብቄያለሁ አለ ቅዱስ ዳዊት። ጭንቅ አስጨናቂ ነው። በነገራችሁ ላይ አባቶቻችን ምን ይላሉ? ጠላትን ከጸፈቀ ዱር ከጎደጎደ ምድር አገኝቶ ደመኛ ጠላትን አልገለውም እግዚአብሔር እጁን ይስጠው ብሎ መተው ቀላል ነገር አይደለም። ለዛውም ለወንዳ ወንድ ለሰራዊት። እንግዲህ ቅዱስ ዳዊት 600 ራሱን ሆኖ እያለ ሳኦል 3000 ደረቅ ጦር ነው። በነገራችሁ ላይ ደረቅ ጦር ከባድ ነው። ጄል የሌለው ማለት ነው። 3000 አርበኛ ደረቅ ጦር ይዞበት ሄዷል። ሊገለው ሄዶ ከአንዴም ሁለቴ ሊገለው ሄዶ አልገለው። ምንድነው የሚለው አባቶቻችን? ይሄ የልቦና ንጽህና ይፈልጋል። በነገራችሁ ላይ ከ150 ዳዊት የልብ ቅንነት የሚል ጅል አለ። በነገራችሁ ላይ እንደዛ የሚባል ትምህርት የለም። 150 ዳዊትን የደረሰው እኮ ፍጹም ንጹህ ቅን የሆነ ሰው ነው። ዳዊትን የሚደግም ሰው ቅን መሆን ያለበት። ከ150 ዳዊት የልብ ቅንነት የሚባል ነገር ይሄ ተረት ነው። የልብ ቅንነት ያስፈልጋል፣ ግን በዳዊት አታነጻጽረው። በመዝሙረ ዳዊት አይደለም የምታነጻጽረው። እንዲህ 150 ዳዊት መድገም እኮ መንግሥተ ሰማያት ያስገባል። 150 ዳዊት መድገም እኮ አጋንንትን ያሳድዳል። 150 ዳዊት መድገም እኮ ከቅዱሳን ያስቆጥራል። እና በእውነቱ የልብ ቅንነት ያስፈልጋል። 150 ዳዊትን የደረሰ ቅዱስ ዳዊት ነው። እሱ ደግሞ ፍጹም ቅን ነው። እና እንዲህ ያለ ቅንነት እንዲህ ያለ የልብ ንጽህና የነበረው ቅዱስ ሰው በተለይ የቅዱስ ዳዊት ዓለም ከተፈጠረ ዘመን ከተቆጠረ በብሉይ ኪዳን እንደ ዳዊት በሐዲስ ኪዳን እንደ አባ መቃርስ ትሁት ሰው የለም ይባላል። ቅዱሳን ሁሉ ትሁታን ናቸው። አብርሃም ትሁት ነው፣ ኖህ ትሁት ነው፣ አዳም ትሁት ነው፣ ሙሴ ትሁት ነው። ቅዱሳን ሁሉ በብሉይ የነበሩ በሐዲስ ኪዳን የተነሱ ቅዱሳን ሁሉ ትሁታን ናቸው። ነገር ግን በትህትና ዳዊት ይበልጣል። ሁሉ በእጁ ሰጦት እግዚአብሔር ዘወትር። አንዳንድ ጊዜ ምን መሰላችሁ? ትህትና የሚገለጽበት ጊዜ አለ ይላሉ አባቶቻችን። የቅዱሳን ትህትና የቅዱስ ዳዊት ግን የሚገለጽበት ጊዜ አይደለም ያለው። ቅዱስ ዳዊትን ስናውቀው ከመነሻው እስከ መድረሻው ትህትና ነው ስራው፣ ሌላ ነገር የለም። ትህትና ነው። አንድ ጊዜ በኦሪዮ ምክንያት ወድቆ ለዚያ እንኳ ለበደለው በኦሪዮ ምክንያት ለበደለው በደል እንኳ ንስሐ ገብቶ እንደገና 4 ልጆቹን አጥቶ ተቀጥቷል እኮ። በነገራችሁ ላይ ቅዱስ ዳዊት ንስሐ ብቻ አይደለም። እኛ ለእያንዳንዱ ኃጢአታችን እንደ ቅዱስ ዳዊት እንቀጣ ቢባል ቁመን እንሄዳለን? ለአንድ በደል ለአንድ ኃጢአት አንድ ኦሪዮን ስላስገደለ 4 ልጆቹን በሞት አጥቷል። 4 ልጆቹ ከሁሉ ከአራቱ ደግሞ የከፋ አሟሟታቸው እንዲህ አንዱ የሕፃኑ ይሻላል። የሕፃኑ ቤርሳቤ ጸንሳው የነበረችው የሕፃኑ ይሻላል እንጂ ከባድ ነው። ለምሳሌ ሴት ልጁ በገዛ ወንድሟ ተደፍራን የሞተችው ይህንን ሰቆቃ ታግሶ እግዚአብሔርን ተመስገን። እግዚአብሔርን አላማረረም። ጌታዬ ኧረ አበዛህብኝ፣ ኧረ ለአንድ ጥፋት ቅጣት አበዛህብኝ አላለም። ሕፃኑ ሲሞት ያቺ ሴት ልጁ እንደዚያ ከክብረ ንጽህና ተዋርዳ ስትሞት አምኖን እንደዚያ እህቱን አቆሽሾ ሲሞት እንደገና የገዛ ልጁ አቤሴሎም ሲያሳድደው አስባችሁታል? የገዛ ልጁ አቤሴሎም ሲያሳድደው መንግስቴ ወራሽ ይሆነኛል ብሎ የወደደው ያከበረው ልጁ ሲያሳደው አልዋጋም ከልጄ ጋር ለምን? በኃጢአቴ ምክንያት የመጣ ነውና እኔ ከልጄ ጋር አልዋጋም ብሎ እንጂ እኮ ልጁን ጭብጥ አድርጎ ሊያጠፋው የሚቻለው ተራ ሰው ነበረ። እና በእውነቱ ለኃጢአቱ ተቀጥቶ እንደገና ደግሞ ንስሐ ገብቶ ከሱ ሁሉ በላይ ግን ቅዱስ ዳዊት ለየት የሚያደርገው ምንድነው? የእድሜ ዘመን ንስሐ ይባላል። በአዲስ ኪዳን ያሉ ቅዱሳን እንደዛ ናቸው። አሁን ዛሬ የምናከብረው አባ ጢሞቴዎስ አንዴ በደለ እስከሚሞት ድረስ ለ40 ዘመን አልቅሷል ይባላል። ለአንድ በደሉ ማለት ከማን የተማሩት? ከቅዱስ ዳዊት። እና ቅዱስ ዳዊትን የምናከብረው በረከት ለማግኘት ብቻ አይደለም፣ ትምህርት እንዲሆንን ነው። አባቶቻችን ምን አሉ? ሰው ከክርስቶስ የሚለይ መቼ ነው አሉ? ሲበድል ነውን አሉ? የድፍረት ከሆነ በደሉ አዎ፣ የስተት ከሆነሳ በኋላ መበደሉን ሲያውቅ በደሉን ቸል ብሎ ከተወው ንስሐ ካልገባበት ካልተጸጸተበት ያን ጊዜ ከክርስቶስ መለየት ይመጣል። ይህ ዘመን ትልቁ ችግር ይሄ አይደለ? ማን አለ እስኪ እኔ ኃጥእ ነኝ፣ እዚህ አደባባይ አይደለም እኔ አሁን እዚህ ኃጢአተኛ ነኝ ልላችሁ ይችላል። ልቤ ግን ምን እያለኝ ነው? ኃጢአተኛ እንደሆንኩ ልቤ ሳይነግረኝ ለእናንተ ባፌ ብለው ምን ያደርጋል? ዛሬ ማን ነው እስኪ ከአንጀቱ በድያለሁ ብሎ የሚያስብ? በነገራችሁ ላይ የኢትዮጵያ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአጠቃላይ የዚህ ዘመን ትልቁ በሽታ
በደለኞች ሆነን ሳለን፣ በደል ሲባል ደግሞ ቀላል በደል እንዳይመስላችሁ፣ ከአውሬ የከፋን በአንዳንዱ ግብራችን ከአጋንንት የከፋን ሆነን ሳለን ራሳችን እንደ ጻድቅ ነው የምንቆጥር። እንደ ጻድቅ መቁጠራችን መገለጫው ምን ይመስላችኋል? ስህተታችን ሲነገረን በቃ እንደሚፈነዳ ቦምብ ነው የምንሆነው። ሁሉም ሰው ሹመት ያለው የስልጣን ያለውም የሌለውም ተራውም ሰው ሁሉም፣ በተለይ እዚህ ሶሻል ሚዲያ ላይ ያለ ሰው ስህተቱን ስትነግሩት እብድ ነው የሚሆን። እብድ አንድያውን ጨርቁን የጣለ እብድ ነው የሚሆን። አያችሁ፣ ክርስቲያን ያለመሆናችን መገለጫው ይሄ ነው። ክርስቲያን ያደለው እውነተኞቹ እንኳን አጥፍቶ ሳያጠፋ ራሱ እንደ በደለኛ ይቆጥራል። እና የቅዱስ ዳዊት ሕይወት ውስጥ ትልቁ የምንመለከተው ንስሐ የአንድ ቀን ስራ አይደለም። ዛሬ በድልን ዛሬ ንስሐ ገብቻለሁ ብሎ የሚያበቃ ነገር አይደለም። የእድሜ ዘመን ንስሐ ይባላል። የቅዱስ ዳዊት ንስሐው የእድሜ ዘመን ንስሐ ነው። ለአንድ በደል ማለት ነው። ለአንድ በደል እሱ እኮ ንጉሥ ነው። ነገስታት ስንት ያጠፋሉ እኮ በነገራችሁ ላይ ስንት ያጠፋሉ ነገስታት። ለምን ቢባል ተጋላጭ ናቸው። አንድ ንጉሥ ተጋላጭ ነው። እና ዋናው ልነግራችሁ የፈለኩት ነገር ቅዱስ ዳዊትን በንስሐው ልናደንቀው ይገባል፣ ልንመስለውም ይገባል። ቅዱስ ዳዊትን ስናከብረው ብዙ ማክበሪያ መንገዶች አሉት። ቅዱሳንን ትሑታን ስለሆኑ የምናከብራቸው። ቅዱስ ዳዊት ትሕትና ካላቸው ቅዱሳን ሁሉ የሚበልጥ ትሑት ነው። በንጽህናቸው እናደንቃቸው። ንጹሕ ነው። አንድ ቀን በደል ቢያጋጥመው ደግሞ ራሱን በንባ በደንብ አጥቧል። ቅዱስ ዳዊት የዋህ ነው፣ ቅን ነው፣ ጾመኛ ነው። አያችሁ፣ አጥንቱ እስኪደርቅ ድረስ። በነገራችሁ ላይ ብዙ ሰው የቅዱስ ዳዊት ጦም አይገባው። መዝሙረ ዳዊት 108ን ተመልከቱት። በሌላም አንቀጽ ተመልከቱት። ወቀጻይክዋ በጾም ለነፍሴ፣ ሰውነቴን አለ በጾም ቀጣኋት። እንዲያውም አበው ሲተረጉምናል አስመረርኋታል፣ እስክትመረር ድረስ ቀጣኋት በጾም አለ ሰውነቱን። አስባችሁታል? በቤተ መንግስት ወርቅ የተነጠፈለት ዕንቁ የተነጠፈለት ያማረ የሰመረ ማዕድ የሚቀርብለት ቅዱስ ዳዊት በጾም ራሱን ይቀጣ ነበር። ወስከ ስጋዬ በኃጢአ ቅበል አይደለም፣ አጥንቱ ሁሉ እስኪደርቅ ድረስ እኮ ቅዱስ ዳዊት ይጦም ነበረ። አየህ፣ ቅዱሳን ሲበቁ የሚጸልዩት ጸሎት የዳዊት ጸሎት ነው ይባላል። ቅዱሳን ሲበቁ የሚጾሙት ጾም የዳዊት ጾም ነው ይባላል። ዳዊት እንዴት ነው የሚጸልይ ይመስልሃል? ቅዱስ ዳዊት ጸሎት የሚያቆም መቼ ነው? ዳኝነት ሲቀመጥ ሲፈርድ ሲተች ብቻ ነው ይላሉ አባቶቻችን። በፍርድ በዳኝነት ሲቀመጥ እና ደግሞ ጦርነት ሲወጣ ካልሆነ በቀር ለምን እባርኮ ለእግዚአብሔር በኩሉ ጊዜ አለ። በ24 ሰዓት ነግቶ እስከሚመሽ መሽቶ እስከሚነጋ እግዚአብሔርን አመሰግን። ወዘልፈ ስብሐት ውስተ አፍዌ፣ ዘወትር ምስጋና ልመና ከአንደበቴ አይጠፋም አለ። እስኪ አስባችሁታል? ዳዊት መንፈስ ቅዱስ ገልጦለት የለመነው ልመና ቅዱስ ዳዊት ዛሬ ሊቃውንት በማህሌት የሚጸልዩት ምንድን ነው? እሱን። ካህናት በግል የሚጸልዩት ምንድን ነው? እሱን። ቅዱሳን በገዳም የሚጸልዩት ምንድን ነው? እሱን። መላእክት በሰማይ የሚያመሰግኑ በምንድን ነው? በዳዊት ምስጋና አይደል? ዘበሰማይኒ፣ በሰማይ ያሉ መላእክት፣ ወዘበምድርኒ፣ በምድር ያሉ ቅዱሳን በቃለ ዳዊት ይሴብሑ፣ በዳዊት ምስጋና ያመሰግናሉ። ወይብሉ ኩሎሙ ሃሌሉያ። ይሄ እኮ ነው ምስጋና። ቅዱስ ያሬድ ነው አይደል እንዲህ ብሎ የተናገረ። እና የቅዱስ ዳዊት በጸሎቱ ምክንያት እናከብረዋለን። 24 ሰዓት የሚጸልይ ቅዱስ ሰው፣ 24 ሰዓት የሚያመሰግን። የእሱ ምስጋና ብቻ አይደለም፣ እግዚአብሔር እንዲመሰግን ካለው ፍቅር የተነሳ 288 መዘምራንን መርጦ ለ24 ሰዓት አካፍሎ 4 አለቆችን ሾመላቸው። ዛሬ የምናከብረውን አሳፍን፣ ከዛ ቆሬን፣ ኤማንንና ኤዶትምን፣ እነዚህን 4ቱን አለቆች ሾሞላቸው 24 ሰዓቱን ተካፍለው እግዚአብሔርን ያለማቋረጥ በበገና በመሰንቆ ያመሰግኑት ነበረ። አያችሁ፣ እሱ አመስግኖ እንደገና አመስግኑ ብሎ አስመስግኑ ማለት ነው። የምስጋና ነገር ከተነሳ ወቅታዊ ጉዳይ ነበረ፣ አላነሳውም፣ ተውት። እንኳን በቅዱስ ዳዊት በዓል ቀን በሌላውም ቀን ቢሆን አያስፈልግም። በዚህ ዘመን ላደለው መድኃኒቱ ታውቃላችሁ፣ ዘመን ላደለው ዝም ማለት ነው። ዝም ነው። ምክንያቱም የምታውቁት ነው። ቅድም ተናግሬ ያለሁኝ ማንንም ሰው መንፈስ ቅዱስ እንደተለየው የምታውቁት ጥፋቱን ስትነግሩት ይጠላችኋል። ቤተ ክርስቲያንን በደልክ ብላችሁ ስትሉት ይጠላችኋል። እስኪ ቅዱስ ዳዊትን አስቡት። እንግዲህ እኛ ራሳችን እናስብ። ቅዱስ ዳዊት በድሎ መበደሉን አላወቀም ነበረ። እንዳላወቀ ሲያውቅ እግዚአብሔር ናታንን ላከለት፣ በፈሊጥ ነገረው። የራሱ መሆኑን ሳያውቅ
ይሄን ጥፋት ያጠፋውን ሰው እኔ ቀጣዋለሁ አለ። ኦ ንጉሥ ፈታሕከ በርእስከ፣ ንጉሥ ወይ በራስህ ፈረድክ፣ ይሄ ጥፋት እኮ ያጠፋ አንተ ነህ አለው። ወዲያውኑ ምን ይላል አባቶቻችን? ምን ዳዊት ተንቀጠቀጠ። ከዳን እስከ ቤርሳቤ የሚገዛ ከባሕር እስከ ባሕር የሚገዛ በዘመኑ በዓለም ማንም የማይወዳደረው ጦረኛ የጦር መሪ የእስራኤል ንጉሥ ዳዊት ተንቀጠቀጠ። አጥፍተሃል ሲባል ተንቀጠቀጠ፣ አለቀሰ። ያን ጊዜ ናታን አይቶት አዘነለት ይላል። እንግዲህ ያሰቡት ከዳዊት ክብር አንጻር ናታን ዝቅተኛ ነው። ቅዱስ ነቢይ ነው ናታን፣ ግን ከዳዊት ክብር አንጻር የሩብ ነው ክብሩ። በዳዊት ክብር አንጻር ግን አዘነለት ይላል። አሳዘነው። ሲንቀጠቀጥ ሲያው አይ በሽታህን ነግሬህን እሄዳለሁኝ በል መፍትሄውን ልንገርህ ብሎ ንስሐ እንዲገባ ነግሮታል። አስቡት እስኪ በደልክ ሲባል አጠፋ ሲባል ጉድጓድ ቆፍሮ እዚያ ውስጥ ገብቶ በሕይወቱ በቁሙ ተቀብሮ ማለት ነው። ሲያለቅስ ሲቆም እንባው ከአካሉ ወርዶ ስንዝር ሲንበረከክ ክንድ መሬት እያራሰ ይሄ ቅዱስ ሰው እና በእውነቱ እግዚአብሔርን ማመስገን ይገባል። ስለ ምስጋና ከዳዊት የሚበልጥ ከመላእክት ቀጥሎ ዳዊትን በምስጋና የሚበልጠው የለም ጨርሶ። ከፍጡር ወገን ከመላእክት በታች እመቤታችንን ውድድር ውስጥ አናስገባም። ከመላእክት ቀጥሎ ከፍጡር ወገን እመቤታችንን ሳንጨምር ዳዊትን የሚበልጠው የለም። የቅዱስ ዳዊት ምስጋና የተወደደለት ዘሩ አይደለም፣ ከአፍ ቃል ማውጣቱ አይደለም። የቅዱስ ዳዊት ምስጋና አባቶቻችን ምን አሉ? በክት ልቦና በንጽህና እግዚአብሔርን በፍጹም ልብ በማምለክ ከንስሐ ጋር ልብስ በማሳመር አይደለም፣ በሰው ብዛትም አይደለም። ምስጋና የሚሻው ነገር አለ። ምስጋና የሚሻው የመጀመሪያው ነገር ንስሐ ነው። ንስሐ ያልገባ ሰው በእግዚአብሔር ፊት ምስጋናው ተቀባይነት የለውም። ከንቱ ጩኸት ነው፣ ልፍለፋ ነው። ንስሐ ማለት ደግሞ ራስን ትሁት አድርጎ አዋርዶ በድያለሁ ብሎ አልቅሶ እንባ አፍሶ ነው። አየህ፣ የዳዊትን ንስሐ ገንዘብ ካላደረክ የዳዊት ምስጋና ገንዘብ ሊሆን አይችልም። ውሸት ነው። የዳዊት ምስጋና የዳዊት ክብር ገንዘብ የሚሆነው የዳዊት ንስሐ ሲኖር ነው። አየህ፣ ቅድስናው ቢያቅትህ ንስሐው እንዴት ያቅተናል? እንዴት ንስሐ ያቅታል? እንዴት በድያለሁ ማለት እንዴት ለኃጢአት ማልቀስ ያቅታል? እያችሁ ትምህርት ያለ ተግሳጽ አይሆንምና ቅዱስ ዳዊትን ስናከብር ራሳችን እንድንታዘብ ነው። እኔ ኃጥ ነኝ። ለሰው አይደለም የምትነግረው፣ ለራስህ ንገረው። ለእግዚአብሔር ተነጋገር። ለሰው ኃጥ ነኝ አትብል፣ ምንም ፋይዳ የለውም። ለሰው ኃጢአተኛ ነኝ ብትለው ፋይዳ የለውም። ለራስህ መጀመሪያ ኃጥ መሆንህን እመን፣ አልቅስ። እስቲ እንባ በሞቴ እንዲሁ ኃጢአተኛ ነኝ ፈጣሪ በድያለሁ ብለን እናለቅሳለን። ዳዊት ማለት እሱ ነው። አየህ፣ ቅዱስ ክቡር ሲሆን ለአንድ ጥፋቱ ያን ሁሉ አለቀሰ እና ቅዱስ ዳዊት 150 መዝሙር ደርሶ ከዚያም በላይ የተናገረው ብዙ ነው፣ ግን ለኛ የደረሰን መንፈስ ቅዱስ ለኛ እንዲደርስ የፈቀደው 150 መዝሙር ነው። በእነዚያ በ150 መዝሙራት ፍካሬ ዘጻድቃን ወዘኃጥአን ብሎ እስከ ሰብህዎ ድረስ እስከ ንዑሳነ ማሃዌ ድረስ ሰተት አድርጎ መንፈስ ቅዱስ እንዳናገረው አመስግኗል። እሱ አመስግኖ 288 መዘምራንን በአራት አለቆች መድቦ ታቦተ ጽዮንን እንዲያገለግሉ እንዲያመሰግኑ አድርጓል። ስለዚህ ለአንድ መንፈሳዊ ሰው የሚያስፈልጉ ነገሮች ሁሉ የት ነው ያሉ? ከዳዊት ነው ያሉ። አንድ መንፈሳዊ ሰው ምን ያስፈልገዋል? ምስጋና፣ እግዚአብሔርን ማመስገን አለበት። እሱ የት ነው ያለ? ከዳዊት ከሱ ህይወት ውስጥ። አንድ ክርስቲያን ምን ያስፈልገዋል? ትህትና፣ የት ነው ያለች? ከዳዊት። አንድ ክርስቲያን ምን ያስፈልገዋል? የዋህነት፣ ከየት ነው ያለች? ከዳዊት። አንድ ክርስቲያን ምን ያስፈልገዋል? ሲበድል ንስሐ መግባት፣ የት ነው ያለ? ከዳዊት። አንድ ክርስቲያን ምን ያስፈልገዋል? በንጹህ ልቦና እግዚአብሔርን ማምለክ፣ ከየት ነው የሚገኝ? ከቅዱስ ዳዊት። ቅዱሳን ሁሉ የሚመኙት ክብር ያለ ከቅዱስ ዳዊት ነው። ቅዱሳን መከራ የሚቀበሉ ቅዱስ ዳዊት እግዚአብሔርን የወደደበትን ልብ ለማግኘት ነው። ቅዱስ ዳዊት እግዚአብሔርን ያመሰግነበትን ተመስጦ ለማግኘት ነው። ያን ጊዜማ እንደነ አባ ማርቆስ ዳዊት ሲደግሙ ተራራው ይንቀሳቀስላቸው ነበር። መዝሙረ ዳዊት በመድገም ተራራውን ያንቀሳቀሱት ነበር። ተራራው ይወዛወዝ ነበር በዳዊት መዝሙር። የቅዱስ ዳዊት እንግዲህ ያን ማዕረግ ፍለጋ ነው እነሱ መከራ የሚቀበሉ ቅዱሳን እና እኛም
ኃጢአተኞች በደለኞች ስንሆን የቅዱስ ዳዊትን ስም በመጥራት ስርየተ ኃጢአት ለማግኘት በረከቱን ለማግኘት ነው። ይቺ ቀን የተባረከች ናት። ጥንት በነቢያት አንደበት ዳዊት ክቡር ነው። ክርስቶስ መድኃኒታችን ሰው የሆነ ከዳዊት ዘር ነው። የዳዊት ልጅ ሲሉት ደስ ይለዋል። በወንጌል እንደተጻፈ ወልደ ዳዊት ተሳሃለነ፣ የዳዊት ልጅ ይቅር በለን ሲሉት ይቅር ይላል። አያችሁ፣ የዳዊት ፈጣሪ ሲሆን ክርስቶስ ዳዊትን ፈጥሯል። የዳዊት ፈጣሪ ነው የቅዱስ ዳዊት። ግን ደግሞ የቅዱስ ዳዊት ልጅ መባልን ወዷል። ለዚያ ነው የአዲስ ኪዳን የመጀመሪያው ቃል ምንድን ነው የሚለው? ወልደ ዳዊት፣ የዳዊት ልጅ። ክርስቶስ ይህንን ወደደ። መንፈስ ቅዱስ ማቴዎስ ወንጌላዊን የመጀመሪያውን የወንጌል ክፍል ሲያጽፈው የዳዊት ልጅ ብለህ ጀምር አለው። የዳዊት ልጅ ብሎ ጀመረ። ይህን ያላከበረው እና እመቤታችን ከሱ ዘር ተወልዳለት ክርስቶስ መድኃኔዓለም የሰማይ ምድሩ ፈጣሪ የሰማይ ምድሩ አምላክ ከሱ ዘር ተወልዶለታል። ክብሩ እሱ ነው። በአዲስ ኪዳን ቅዱሳን ሁሉ ያከብሩታል። እስኪ አስቡት፣ ከሰማይታት ከጻድቃን ከሊቃውንት ዳዊት የማይደግም አለ? የለም እኮ። ካገኛችሁ እሱ ይጠረጠራል፣ ጻድቅ ሰማዕት መሆኑ ይጠረጠራል እንጂ እኔ እስካሁን ድረስ የማውቃቸው ቅዱሳን ሁሉ ከዳዊት በኋላ የተነሳ ቅዱስ ዳዊትን የማያከብር ዳዊት የማይደግም የለም። ይሄ ትልቅ ሀብት ነው። ኋላ ደግሞ እኛ ዘመኑ ሲደርስ አይ እንዲያው ቅዱስ ዳዊት እኮ ተዘነጋ፣ እንዲያው ብዙ ቅዱሳን ሁሉ እንዲያው ዳዊት ብቻ አይደለም ለቅዱሳን ተዘነጉብን ብለን እግዚአብሔር በቸርነቱ ፈቅዶ ይሄው ወደ 19 ዓመት እየሆነን ነው በመደበኛ እንዲያው ጉባኤ መስርተን መማር ከጀመርነ ሌላው እንኳን ወደፊት ሌላ ብዙ ታሪክ ይኖረዋልና ዛሬ ዝክረ ቅዱሳን ምስረታም ነው። እንግዲህ 19ኛ ዓመት ምስረታችን ነው። በማህበር ደረጃ የቅዱስ ዳዊትን በዓል ስናከብርም እንደዚያው 19ኛ ዓመታችን ነው። በእግዚአብሔር ቸርነት በእግዚአብሔር ፈቃድ ማለት ነው። እንግዲህ እንዲህ ካልኩኝ ባጭር ማጠቃለያውን እንምጣ። እንግዲህ ሁሉም ነገር መጨረሻው ምንድነው? አሃዊነ ምን ተነግበር። ዛሬ ለየት ያለ ቀን ነው። የቅዱስ ዳዊት ክብሩ ነው። በነገራችሁ ላይ ከነገስታት ወገን የዛሬ 350 ዓመት በኢትዮጵያ ንጉስ የነበሩት አዲያም ሰገድ አጼ ኢያሱ ዘመን ቁጥሩ 340 እስከ 350 ባለው ካደረጓቸው ስራዎች መካከል አንዱ ምንድነው? ቅዱስ ዳዊት በጎንደር ከተማ እንዲከበር ታቦት አስገቡ። ጎንደር ውስጥ እኮ በጎንደር ነገስታት ዘመን ቅዱስ ዳዊት ቤተክርስቲያን ነበረው። ጎንደር ውስጥ ከተማው መካከል ነበረው። እሱ ብቻ አይደለም፣ መተከል ወርደው መተከል በዚህ ጥንት ጎጃም የነበረው አሁን ቤኒሻንጉል ጉሙዝ ውስጥ ያለው መተከል ላይ በላያ የሚባል አለ። ከበላያ በላይ ንጉስ ዳዊት ቀበሌ ይባላል። የቅዱስ ዳዊት ቤተክርስቲያን አዲያም ሰገድ አጼ ኢያሱ የተከሉበት አለ። ዛሬም አለ ቤተክርስቲያኑ። በነገራችሁ ላይ ታቦቱ በጣና በብዙ ቦታ ነው ያለ። ገድል ነበረው። የቅዱስ ዳዊት ገድል አንዱ የነበረበት ቦታ ሄጄ ጣሊያን ግምጃ ቤቱን ሲያቃጥል አብሮ አቃጥሎብናል ብለው አሉኝ። ጣና ውስጥ አለ ይባላል። እስካሁን አላገኘ ነው። እና ነገስታቱ ክብሩን አውቀው በረከቱን ተሳትፈው እና አዲያም ሰገድ ኢያሱ እሱን ስላከበሩ የዳዊትን መዝሙር ለመድገም መዝሙረ ዳዊታቸውን ይዘው ጣና መጀመሪያ ደቅ ኋላ ጨቅላ መንዞ የሚባል ደሴት ውስጥ ነው ዳዊት እያደረሱ አረማውያን መጥተው ገለዋቸዋል። ሰማዕትነት ተቀብለዋል። ታዲያኛ ምንድነው ፍላጎታችን? በዝክረ ቅዱሳን የቅዱስ ዳዊትን በዓል ስናከብር ምንድነው ፍላጎታችን? ምንድነው ፍላጎታችን? እሱ ማጠቃለያ ይሆናል። የመጀመሪያው ትልቁ ነገር ቅዱስ ዳዊት ከቅዱሳን የሚበልጡ ከሚባሉት መካከል አንዱ ሆኖ ሳለ የክብሩ መጠን አለመታወቁ ስለሚያሳዝነን ክብሩን አውቀን እንድናከብረው አንድ። ሁለተኛ ቅዱስ ዳዊት የሁሉ መክበሪያ ነው። አያችሁ፣ ቅዳሴው ውስጥ ስገቡ ዳዊት አለ፣ ማሕሌት ውስጥ አለ፣ ሁሉም ነገር ውስጥ አለ፣ ወንጌል ውስጥ አለ፣ መጻሕፍት ላይ አለ። ቅዱሳንን ስናከብር ለምሳሌ ነገ አቡነ ተክለ ሃይማኖት ናቸው። ነገ አቡነ ተክለ ሃይማኖትን ለማክበር ምስባክ የምንወስድ ከቅዱስ ዳዊት ነው። ሌሎችንም ቅዱሳን ለማክበር የምንጠቀመው የቅዱስ ዳዊትን መዝሙር ነው። ቅዱስ ዳዊት ሌሎች ቅዱሳን እንዲከበሩበት አድርገን እንዴት እሱን ሳናከብረው እንቀራለን? ወገኖቼ ነውር ይሆናል። ስለዚህ ሁለተኛው ምክንያት እሱ ነው። ሶስተኛው ቅዱስ ዳዊትን በዓል የምናከብርበት ምክንያት በቅዱስ ዳዊት ሰበብ በተጨማሪ የተረሱ ቅዱሳን ስንት ቁጥር አላቸው?
በነገራችሁ ለኢትዮጵያ ውስጥ ከነቢያት ሁሉ ታላቅ ነቢይ ለምሳሌ ቅዱስ ሙሴ አለ። የቅዱስ ሙሴ ቤተክርስቲያን ስንት ነው ያለ ኢትዮጵያ ውስጥ? የነቢያት ሁሉ አለቃ ከነቢያት ሁሉ የሚበልጠው የቅዱስ ሙሴ ስንት ቤተክርስቲያን ነው ያለው? የቅዱስ ሙሴን ቤተክርስቲያን ብትቆጥሩት የአንድ ጻድቅ በመቶ በሁለት መቶ በሺህ እጥፍ ይበልጠዋል ያለ ቤተክርስቲያን ቁጥር። ግን ቀድመን ማክበር የሚገባን ሙሴን ነበር። ጻድቃንንም ማክበር አለብን። ግን ከጻድቃን በፊት ማክበር የሚገባ ሰማዕታትን ነው። በነገራችሁ ላይ ስርዓት ላስተምራችሁ አባቶቻችን ያስተማሩ። ከጻድቃን በፊት ሰማዕታትን ማክበር ይገባል። ከሰማዕታት በፊት ሐዋርያትን፣ ከሐዋርያት በፊት ነቢያትን፣ ከነቢያት በፊት መላእክትን ማክበር ይገባል። ከመላእክት በፊት እመቤታችን፣ ከእመቤታችን በፊት ጌታችን ኢየሱስ ክርስቶስ እግዚአብሔርን ማክበር ይገባል። ይህችን ስርዓት እንዳትረሱ። ይሄ ማዕረግ ይባላል። ከጻድቃን የሚቀድሙ ሰማዕታት ናቸው፣ በማዕረግም በዘመንም። ከሰማዕታት የሚቀድሙ የሚበልጡም ሐዋርያት ናቸው። ከነሱ የሚቀድሙ ነቢያት፣ ከነቢያት የሚቀድሙ መላእክት፣ ከመላእክት የምትቀድም እግዝእትነ ማርያም ናት በክብር። ከመቤታችን ደግሞ ፈጣሪያችን ኢየሱስ ክርስቶስ ነው። እሱን ማወቅ ይገባናል። ስናከብሩ ጊዜ እንደ ማዕረጋቸው መሆን አለበት። እኛ ሀገር ግን በአብዛኛው ልማድ ነው። ምዕመኑን አደንቃለሁ። ምዕመናን የሰጡትን ነው፣ በቃ የሰጡትን ነው። እኛ ግን ቅዱስ ዳዊትን፣ ቅዱስ ሙሴን፣ ቅዱስ ኢሳይያስን፣ ቅዱስ አብርሃምን፣ ቅዱስ ኖህን፣ ቅዱስ ሄኖክን፣ ቅዱስ አዳምን እንዲያከብሩ ማስተማር። በተለይ በብሉይ ኪዳን ያሉ ቅዱሳን ተረስተዋል። እኔ አዝናለሁ። ሁሉም ባይባል አብዛኞቹ ተረስተዋል። እነ ዳንኤል፣ ነቢዩ ዳንኤል አስቡት። ስለዚህ በቅዱስ ዳዊት ሰበብ የተረሱ ቅዱሳን እንዲዘከሩ ስለምንፈልግ ቅዱስ ዳዊትን በማክበር ጀምረን ዝክረ ቅዱሳን ብለን ዓመት እስከ ዓመት ስራችን ቅዱሳንን ማዘከር ሆነ ማለት ነው። ይህ ነው ዓላማው እና ስለዚህ ይችን ዓላማ እንዳትስቱብን። ቅዱስ ዳዊትን ማክበር ይገባናል። እሱ የሁሉ መክበሪያ ሆኖ እያለ ልንረሳው ልንዘነጋው አይገባም። እንደገና በቅዱስ ዳዊት ምክንያት ሌሎች የተዘነጉ ቅዱሳንን ሁሉ ማክበር። ነገር ግን እዚህ ፌስቡክ ላላችሁ፣ በቴሌግራምም በሌላ ሶሻል ሚዲያ ላላችሁ ግን አንድ ማሳሰቢያ ልስጣችሁ። ብዙዎቻችሁ ታዘባችኋለሁ። የቅዱሳንን ነገር ተራ እውቀት አድርጋችሁታል። ዝም ብሎ ማንበብ ብቻ። ማክበር ተማሩ። ማክበር ምን ማለት ነው? ለምሳሌ ዛሬ ቅዱስ ዳዊትን ታሪክ ለጥፈናል አለ፣ በቴሌግራም ተጽፏል አይደል? አብዛኞቻችሁ አታነቡትም አውቃለሁ። ለምን? አምና አንብቤዋለሁ። አይዘው በፊት ያነበብኩት ነው። አዲስ ነገር የለውም። አዲስ ነገር እንዲኖረው ለምን ትፈልጋላችሁ? የእግዚአብሔር ቃል ይለወጣል፣ ይታደስላችሁ፣ ይለወጥላችሁ። አየ በፍቅር ማንበብ ይባላል። አባቶቻችን ከቅዱሳን ጋር የተገናኙ እንዴት ነው? መጽሐፈ ስንክሳርን ሲያነቡት ዛሬም ሲያነቡት አዲስ ነው፣ ነገም አዲስ ነው። ለምን? የእግዚአብሔር ቃል ነው እኮ ወገኔ። ዛሬ እንጀራ በላህ፣ ነገ እንጀራ ሲቀርብልህ ኧረ ተመሳሳይ ነው ብለህ ትተዋለህ፣ ትበላዋለህ። ሆድ ሰፊ ነው አውቃለሁ። ሁላችሁን ላይሆን ይችላል። ለሚመለከታችሁ ሆዳችሁ ሰፊ ነው፣ እኔን ጨምሮ ማለት ነው። ትበላለህ በደንብ አድርገህ። ባህር ነው ሆድ። ይኸውላችሁ ቅዱሳንን የሚያከብር ሰው ታሪካቸውን ትናንት አንብቤዋለሁ ብሎ አይዘለውም። አሁን ይህንን የምለው እኔ ጻፍኩትና ያስቀመጥኩት ነገር ተነበበ አልተነበበ ለኔ ምን ያደርግልኛል? እኔ አንድ ጊዜ ኃላፊነቴን ተወጥቻለሁ፣ ጽፌ አስቀምጫለሁ። ወንድማችን ገብረስላሴ ጽፎ አስቀምጧል። ብታነብብ አታነብልኛ ምን ያደርግልናል? አንተ ግን እየተጎዳህ ነው፣ አንቺ ግን እየተጎዳሽ ነው። የቅዱሳን ፍቅር ማለት እሱ ነው። ቅዱሳንን መውደድ እንማር፣ ማክበር እንማር። አየህ ቅዱሳንን ማያከብር ጌታችንን ማክበር አይችልም፣ አይሆንለትም። በነገራችሁ ላይ ቅዱሳንን የሚያከብር ሰው እግዚአብሔር ክርስቶስ ሲባል ድንግጥ ነው የሚል፣ በጣም ሰውነቱ ድንግጥ ነው የሚል። እውነቴን እኮ ነው። በነገራችሁ ላይ መድኃኔ ዓለም ሲሉ ያስደነግጣል እኮ። እንዲህ አምላካችን ስም ሲጠራ ያስደነግጣል፣ የእመቤታችን ስም ሲጠራ ያስደነግጣል። አየህ ቅዱሳንን የሚያከብር ሰው መድኃኔ ዓለምን ምን ያህል እንደሚያከብር መገመት አያቅተንም። ለዛ ነው እነዚያ መናፍቃኑ አይታችሁ ከሆነ ክርስቶስ መድኃኒታችን ለምንድን ነው የሚያቃልሉት? ሎቱ ስብሐት መጀመሪያ መናቅ የተማሩ በቅዱሳን ነው። ቅዱሳንን መናቅ ተማሩ። ከዛ ሄዱ ወደ ባለቤቱ ደግሞ ገቡ እና ቅዱሳንን ማክበር እንማር ከአንጀታችን። ለቅዱሳን ስም ክብር እንስጥ። ከሁሉ በላይ ደግሞ ቅዱስ ዳዊትን ልበ አምላክን እናክብረው። ስናከብረው ምን ብለን? ጻድቅ፣ የዋህ፣ ንጹህ፣ የእግዚአብሔር ሰው፣ ልበ አምላክ፣
ሊቀ መዘምራን ይወላችሁ ሊቀ መዘምራን ዳዊት ነው። ደሞ ሰው ጋር ልቃየም ነው ልተው የሌሎችን ልተው። ግን ሊቀ መዘምራን ቅዱስ ዳዊት ከኢትዮጵያ ቅዱስ ያሬድ ነው ሊቀ መዘምራን። እኔ እንግዲህ ይቅርታ አድርጉልኝ ሌላ አላውቅም። እኔ ሊቀ መዘምራን የሚባል ከብሉይ ኪዳን ዳዊትን አውቃለሁ፣ ከአዲስ ኪዳን ቅዱስ ያሬድን አውቃለሁ። ሊቀ መዘምራን የሚባለው ሌላ አላውቅም። ከዚያ ደግሞ ምን ይባላል? ርዕሰ አበው ይባላል። በግብረ ሐዋርያት ላይ ሉቃስ ምን አለው? ርዕሰ አበው የአባቶች አለቃ ብሎታል። በሌላ አንቀጽ ደግሞ ምን ይባላል? ርዕሰ ነገሥት ጻድቃን የጻድቃን ነገሥታት ራስ አባት ተብሏል። ምን አለስ? በመዝሙር 88 ጌታችን ወልዑል ውእቱም ነገሥተ ምድር ከምድር ነገሥታት ሁሉ ነገሥታት ስልህ ከነ ናቡከደነጾር አይደለም፣ ከነ ዲዮቅልጥያኖስ አይደለም፣ ከነ ቆስጠንጢኖስ፣ ከነ አኖሪዎስ፣ ከነ ማርቆስ ዘቶርማቅ፣ ከነ ሕዝቅያስ ከጻድቃኑ ይበልጣል ቅዱስ ዳዊት። እግዚአብሔር ነው ያለ ወልዑል ውእቱ ነገሥተ ምድር እና እንዲያ ነው። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ አደረሰን። በዚህ አካባቢ ያላችሁ ያው አሁን የነዳያን ሰዓት እየደረሰ ነው። የነሱ ጉባኤ አለ። በነገራችሁ ላይ ቅዱስ ዳዊት ቀን ነዳያንን ዓመት እስከ ዓመት ዝክረ ቅዱሳን እንደምታውቁት መደበኛ ስራችን ገዳማት አሉ፣ የአብነት ትምህርት ቤት አለ። ነዳያን ከዓመት እስከ ዓመት ምሳ አላቸው ይዘጋጃል። የቅዱስ ዳዊት ቀን ግን ጉባኤ ይዘጋጅላቸዋል። የነሱ አሁን 6 ሰዓት መጀመሪያ የነሱ ጉባኤ ነው፣ ይማራሉ። ከዛ በኋላ ሰዓቱ ሲደርስ ይመገባሉ፣ ወደ የቤታቸው ይሄዳሉ። የዛን ጊዜኛ ማጠቃለያ ጉባኤያችንን እንጀምራለን። እግዚአብሔር ከፈቀደ በዚሁ በቀጥታ ስርጭት ለማስተላለፍ እንሞክራለን። እግዚአብሔር መድኃኔዓለም የቅዱስ ዳዊት ሀብቱን የነቢያት በረከታቸውን ያሳድርብን። መድኃኔዓለም የቤተ ክርስቲያንን ጥፋት አያሳየን። ስለ ዳዊት ሲል ስለ ቅዱስ ዳዊት ሲል የቤተ ክርስቲያንን ጥፋት አያሳየን። የኢትዮጵያን መከራ አያሳየን። ከዚህ በላይ ማለት ነው። እስካሁን ያለው መከራ አንሶ ሳይሆን ብዙ የከፋ ነገር ወደፊት ስላለ አያሳየን። መድኃኔዓለም የምእመናንን ስቃይ፣ የካህናትን ሞት፣ የሊቃውንትን እንግልት አያሳየን። ሀገራችንን ቤተክርስቲያናችንን በሰላም በምህረት በይቅርታ ይጠብቅልን። የእመቤታችን ፍቅሯን የቅዱስ ዳዊት የቅዱሳንን በረከት ያሳድርብን። የከርሞ ሰው ይበለን መድኃኔዓለም። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።